ሰላም ዛሬም እንግዲህ እንደተለመደው አሪፍ የሆነ ጌም ይዘን መጥተናል። ዛሬ ደግሞ ይዘንላችሁ የመጣ ነው እዚህ ጋር እንደምትመለከቱት የፉትቦል 2025 በፒፒ ኤስኤስፒፒ ጽደት ያለ ጌም ነው ማለት ነው። ጌሙን እንዴት እንደምትወርዱና ፋይሎቹንም እንዴት እንደምታስተካክሉ በዚህ ቪዲዮ አብረን የምናየው ይሆናል ማለት ነው። በቪዲዮ መጨረሻ ላይ ፋይሉ እንዴት እንደምናስተካክልና ጌሞቹንም እንዴት እንደምናወርድ አስቀምጬላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ካላረጋችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ውድ የኤል ኤምቢ ጌመርስ ተከታታዮች፣ ዛሬም እንግዲህ እንደተለመደው አሪፍ የሆነ ጌም ይዘን መጥተናል። ዛሬ ደግሞ ይዘንላችሁ የመጣ ነው የፉትቦል 25 በፒፒ ኤስኤስፒፒ የመጨረሻውን አፕዴት ባበደ ግራፊክስ ይዘንላችሁ መጥተናል ማለት ነው። እናም በዚህ ቪዲዮ ይህንን ጌም እንዴት እንደምናወርደውና ፋይሎቹንም ከየት እንደምናገኝ አብረን የምናይ ይሆናል ማለት ነው። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ካላችሁ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ቪዲዮን ጀምሩት። ፋይሉን ለማግኘት ፋይሉን ለማስተካከል የሚያስፈልገን አፕሊኬሽን እዚህ ጋር የምትመለከቱት ዜድ አርካይቨር የሚባለው አፕሊኬሽን ሲሆን ይሄን አፕሊኬሽን የምታገኙት ደግሞ ከኔ የቴሌግራም ቻናል ላይ ነው። የቴሌግራም ቻናል ለማታውቁት ደግሞ እዚህ ጋር በምትመለከቱት መልኩ ሰርች በማድረግ ይሄንን አፕሊኬሽን እና እዚህ ጋር የምትመለከቷቸውን የጌሙን ፋይሎችን በአጠቃላይ ማግኘት ትችላላችሁ ማለት ነው። እነዚህን አራት ፋይሎች አንድ ላይ ካወረድን በኋላ ወደ ስራው እንገባለን ማለት ነው። በመጀመሪያም ከላይ እዚህ ጋር የምትመለከቱት ቤዛፕ የሚለው የፒፒ ኤስኤስፒፒ አፕሊኬሽን አለ ማለት ነው። እሱን ኢንስታል ማድረግ ወይም ደግሞ ፕሌይ ስቶር ላይ ስላለ ከዛ ላይ መውረድ ይኖርብናል። እኔ ግን ከዚህ በፊት ኢንስታል ስላደረኩት ይሄን አልፏል። እናንተ ግን ከዚህ በፊት ካልወረዳችሁት ግዴታ ይሄንን አፕሊኬሽን መውረድ ይጠበቅባችኋል ማለት ነው። ከዛም በመቀጠል የምንሄደው እዚህ ጋር መሀል ላይ እንደምትመለከቱት እዚህ ጋር ጌም ፋይል የምትል
ጌም ፋይል የሚል ፋይል አለ። ይሄ 700 ምናምን ሜጋባይቱ ፋይል ማለት ነው። እሱን አንዴ ክሊክ እናደርገውና እዚህ ጋር እንደምትመለከቱት ኤክስትራክት ሂር የሚል አማራጭ እናገኛለን። እሱን ክሊክ እናደርገዋለን። ኤክስትራክት ሂር በምንልበት ጊዜ እዚህ ጋር እንደምትመለከቱት ቶሎ ኤክስትራክት ማድረግ ይጀምርልናል ማለት ነው። ምንም አይነት ፓስወርድ ስለሌለው ፓስወርድ የማይጠይቃችሁም ቶሎ ኤክስትራክት አድርጉ ይጨርስላችኋል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር እንደምትመለከቱት በፎልደር ኤክስትራክት አድርጎልኛል ማለት ነው ፋይሉን። እሱን አንዴ ክሊክ አድርገን እንገባና እንደዚህ አይነት ፋይል እናገኛለን፣ ፎልደር እናገኛለን። ከዛ እሱን ጫን ብለን እንይዘውና ከት እንለዋለን። ከዛም ወደ መጀመሪያው ፔጅ ከሄድን በኋላ ምንድነው የምናደርገው? እዚህ ጋር እንደምትመለከቱት PSP የሚል ፎልደር አለ ማለት ነው። እዚህ ጋር እንደምትመለከቱት ያው PSP የሚል ፎልደር አለ። ይሄን ፎልደር የምታገኙት ግን ቅድም ያሳያችሁን የPSP SSPP አፕሊኬሽኑን ግዴታ ኢንስታል ስታደርጉት ብቻ ነው ማለት ነው። ኢንስታል ካላረጋችሁት ይሄ ፎልደር አይመጣላችሁ ማለት ነው። እሱ ኢንስታል ካረጋችሁት በኋላ እንደዚህ አይነት ፎልደር ታገኛላችሁ። ከዛም እዛ ውስጥ ከገባችሁ በኋላ ጌም የሚል ሌላ ፎልደር አለ። እሱ ውስጥ ገብተን ፔስት ብለን እንገለብጠዋለን። ከዛም ድጋሜ ተመልሰን እንሄድና ወደ ቴክስቸሩ እንሄዳለን ማለት ነው። ቴክስቸሩ ደግሞ እዚህ ጋር የምትመለከቱት ሲሆን 400 ሜጋባይቱ ነው። እሱንም አንዴ ክሊክ ካደረግነው በኋላ ኤክስትራክት እንለዋለን። እሱም እዚህ ጋር እንደምትመለከቱት ፓስወርድም አይጠየቃችሁም ቶሎ ኤክስትራክት ያደርግላችኋል ማለት ነው። ፓስወርድም ስለሌለው ሴቭ ዳታውም አንድ ላይ ነው ያለው። ከዛ እንደዚህ አይነት PSP የሚል ፎልደር ያመጣል። እሱን ክሊክ እናደርገዋለን። ከዛ በኋላ እዚህ ጋር የምትመለከቷቸውን 3 ፎልደሮች ያመጣልናል። ከዛ በኋላ ከላይ ያለው ባዶ ፎልደር ነው፣ ምንም አያደርግላችሁም። እሱን መደለት ትችላላችሁ። ግን ዋናዎቹ ፋይሎች እዚህ ጋር እንደምትመለከቱት ሴቭ ዳታ እና ቴክስቸር የሚሉት 2 ፋይሎች ናቸው። ስለዚህ ምን እናደርጋለን? አንዴ ባክ እንለውና PSP የሚለውን ፎልደር ሙሉን ጫን ብለን ይዘን ከት እንለዋለን። ከዛ በኋላ እንወጣና ሆሙ ላይ እዚህ ጋር እንደምትመለከቱት የሆም ፎልደሩ ላይ ፔስት ብለን እንገለብጣለን። ከዛም በኋላ ወደ PSP የሚለው ፎልደር ውስጥ እንገባና መኖሩን እናረጋግጣለን ማለት ነው። ቴክስቸሩ ገብቶልናል፣ ሴቭ ዳታውም አለ። አሁን የሚቀርም ምንድነው? አንድ ፋይል ብቻ ነው። እሱም ካሜራ ፓኩ ነው። ካሜራ ፓኩንም አንዴ ክሊክ እናደርገውና ኤክስትራክት እንለዋለን። ከዛም እዚህ ጋር እንደምትመለከቱት ብዙ አይነት አማራጭ ያመጣላችኋል። እዚህ ጋር ብዙ አይነት አማራጮች አሉ። ብዙ አማራጭ ስላለ አንደኛውን እንነካውና እንመርጣለን ማለት ነው። ለምሳሌ ፎልደር ብንመለከት የነኛውን የካሜራ ፋይል ከላይ ያለውን ፎቶ ኦፕን እንለውና እናየዋለን ማለት ነው ፎቶን። ከዛ በኋላ እናንተ በዚህ መልክ መጫወት የምትፈልጉ ከሆነ ትመርጣላችሁ ማለት ነው። ሌሎችም ብዙ ስላሉ ከላይ ባለው መሰረት እያያችሁ የሚመቻችሁ መርጣችሁ ማስገባት ትችላላችሁ ማለት ነው። ብዙ ፎልደር አለ፣ ብዙ ካሜራ አለ። እኔ አሁን ለእናንተ ለማሳየት በዚህኛው እናንተ ግን የፈለጋችሁትን ማድረግ ትችላላችሁ። እኔ በዚህኛው ካሜራ መጫወት ብፈልግ ከላይ ያለውን ሳይሆን ከስር ያለውን ፋይሉን 2 ሜጋባይቷን ፋይል ጫን ብዬ ይዛትና ኮፒ ወይ ከት እንለዋለን። ከዛም ወደ መጀመሪያው ፔጅ እንሄድና PSP የሚለው ፎልደር ውስጥ እንገባለን። ከዛም ጌም የሚለው ፎልደር ውስጥ እንገባለን። ከዛም ቀደም እዚህ ውስጥ የከተትነው PSP የሚል ፎልደር አለ፣ ውስጥ እንገባለን። ከዛ በኋላ ከላይ ያለችው እዚህ ጋር የምትመለከቱት ፎልደር ውስጥ እንገባና ፔስት ብለን እንገለብጠዋለን። ከዛ በኋላ አፕላይ ቱ ኦል ፋይልስ የሚለውን ክሊክ እናደርግና ሪፕሌስ እንለዋለን ማለት ነው። አሁን ሙሉ የጌሙን ፋይል አስተካክለን ጨርሰናል። በጣም ቀላል ነው። እናም ይሄ ቪዲዮም ይሄ ጌም እንደሚመቻችሁ ባለ ብዙ ተስፋ ነን። እስካሁን ድረስ ይሄንን ዩቲዩብ ቻናል ሰብስክራይብ ካላረጋችሁም ሰብስክራይብ ማድረጋችሁን እንዳረሱ። ቀጣይ በአሪፍ ጌም እስከምንገናኝ ድረስ ደህና ሁኑ።